ብዙ ወንዶች በገንዘብና በመልክ ብቻ ሴቶችን መሳብ ሚቻል ይመስላቸዋል። ነገር ግን እውነተኛው ቁልፉ ነገር የሴቶችን ድክመት ብቻ ማወቅ ነው። ወንዶች እንድታውቁት የምፈልገው አሁን የምነግራችሁን ድክመቶች ለምትወዱት ለአንድ ሴት ብቻ ተጠቀሙት። አልፈልግም ብላችሁ እነዚህን ቁልፍ ድክመቶች ከአንድ ሴት በላይ የምትሞክሩት ከሆነ እመኑኝ የማትወጡት ችግር ውስጥ ትገባላችሁ፣ ማለትም እስከ ሞት ድረስ። በዛሬ ቪዲዮአችን ወንዶች ሆናችሁ ሴቶች በድህነታችሁ ምክንያት የናቋችሁ የትኛዋም ሴት አትወደኝም፣ መልክና ብር የለኝም ለምትሉ ወንዶች እነዚህን 8 ቁልፍ ድክመቶችን ተጠቅማችሁ የምትፈልጓት ሁሉ በእጃችሁ ትገባለች። እነዚህን 8 ድክመቶች እነሱ ላይ በትክክል ከተገበራችሁ እመኑኝ አለመሰረት አይችልም። እነዚህ ቁልፍ ነገሮች በዚህ ታሪክ ተካተዋል። የሰፈሩ ሰዎች አብዷል ይሉታል። አንዳንዶች እብድ ሳይሆን አሳቢ ሰው ነው ይሉታል። ሴት በሱ መንገድ ስታልፍ አቅጣጫ ቀይሮ በሌላ መንገድ እስከመሄድ ደርሷል። የሰፈሩ ሰዎችም መርገፏ ላይ ቀር ሀብታም ቀጠፋት በሚል አባባሉ ያውቁታል። ያም አባባሉ ነው ግማሾቹ በሴት አብዷል ብለው እንዲደመድሙ ያደረጋቸው። በጧት ተነስቶም ብር አይተሽ ጠፋሽ፣ አንድ ቀን ሳገኝ ትመጫለሽ ይላል። በሱ አይምሮ ውስጥ ሴት ሁሉ በገንዘብ ወዳጅነትና ጥቅመኛ ፍቅር የምትረገጥ ተደርጋ ተስላለች። እናቴ አባቴን የወደደችው ገንዘብ ስለነበረው ነው ብሎ ያስብ ነበር። እናቱ ግን በጣም ይወዳት ስለነበረ የሚቀርባት አንዲት ሴት እሷ ብቻ ነበረች። እንደለመደው በጠዋቱ ስለ ሴት እያማረረ ሲወጣ እናትየው ተናደው ተው ልጄ ሁሉም ሰው ይለያያል አለችው። እሱም ሴት ግን ያው ናት፣ እኔን ትታኝ ሄደች፣ ጓደኞቼም ተክደዋል፣ ይሄ አንድ መሆናቸውን ያሳያል ብሏት ወጣ። እናትየውም የልጅየዋ ጤና እያሳሰባቸው መጣ። በሃይማኖት አባቶች አስመከሩት፣ ለውጥ የለም። አንድ ቀን ግን አንድ የእናትየው ጓደኛ ልጅ በቤታቸው እናቱን ልትጠይቅ መጣች። ከዛን ቀን ጀምሮ ነው የህይወቱ ምዕራፍ መቀየር የተጀመረው። ሴት መሸሹንና ጠልነቱን አይታ ከአይምሮ የማይወጣ ቃል ተናግራው ሄደች። ይሄ በፍርሃት የሚመጣ አይምሮ በሽታ ነው። ራስን በማይሆን አስተሳሰብ እያታለልክ አትቆይ። በፊት ያሳለፍከውን ጉዳት ላለማሰብ እና ድጋሚ ላለመጎዳት እየጣርክ ነው። ንቃ፣ ራስን አድን፣ በማይሆን ነገር ወጣትነትን አታባክን ብላው አይምሮን የሚነካ ንግግር ተናግራው ሄደች። ያን ማታ እንቅልፍ ሳይዞርበት አደረ። እኔን ነው ራስን አታታል፣ ሁሉም ሴት አንድ አይደለም ነው ያለችው እያለ በጣም ሲበሳጭ አደረ። ለሳምንታት እንደዚህ ማሰቡን ማቋረጥ አልቻለም። ራሱንም ማስተካከል እንዳለበት ስለገባው ሳያስበው ራሱን የሳይኮሎጂ ትምህርት ሲማር አገኘው። የራሱን ችግሮች ፈቶ ለሰዎች እንዲጠቀሙበት እንዲህ የሚል ጽሑፍ ጻፈ። ሴት ልጅ ራሱ ላታስተውላቸው የምትችላቸው 8 ወንዶች ማወቅ ያለባቸው የሴት ድክመቶች። ሀብት ባይኖር ይህንን ካወቅ የትኛውም ሴት ያንተ ናት። ይህንን ድክመቷን ካወቅ ከየትኛውም ሴት ጋር ያለህ ግንኙነት ለአንዴና ለመጨረሻ ጊዜ ይቀየራል። የመጀመሪያው የሴት ልጅ ድክመት ሴቶች በሌላቸው ነገር ይሳባሉ። ወርቅ፣ ዳይመንድ፣ ውድ ልብሶች መልበስ የማይፈልግ የለም። ነገር ግን ይሄ ለምን ውድ ያደረጋቸው ይመስላል? ዕቃዎቹን በቀላሉ ስለማይገኙ ነው። ሴት ልጅ አንተን እንደ ልቦ የምታገኝ ከሆነ ርካሽ ነህ ማለት ነው። የሴት ድክመትን እዚህ ጋር ነው የምታገኘው። ሙሉ በሙሉ አንተን ማግኘት ከከበዳት አንተን ለማግኘት እልህ ይይዛታል። እሷ ያን ነው ፍቅር ብላ የምትጠራው። ሴት ትኩረት ትፈልጋለች። ከመጠን በላይ ትኩረት ከሰጣት ደግሞ ትንቅሃለች። እንደ ወርቁ ሳይሆን የዛን ሰዓት እንደ መንገድ ላይ ድንጋይ ትቆጥራለች። አስተውል፣ ይህንን የሚያደርገው ድብቁ አይምሯ ነው። ክፍተት ስትፈጥርባት እና ካላገኘች ያን ቅጽበት ለመስጋት ስትጣጣር ያ ነገር ነው የሴትን አይምሮ የሚያስደስተው። ሁለተኛው ደግሞ ስሜትህን መቆጣጠር ኃይል ካለ ታስተውልሃለች። ሴቶች ስሜታዊ ፍጥረት ናቸው፣ ነገር ግን ከቁጥጥር ውጪ ናት ማለት አይደለም። በስሜት ምርጫን ይመርጣሉ፣ በተለይ የፍቅር ግንኙነት ላይ። ማንም የማይነግራችሁ ይህንን ነው። በቀላሉ የሚሰበር፣ የሚከፋ፣ ተስፋ የሚቆርጥ ወንድ አትወድም። ምክንያቱም እነሱን እንዳይጎዱና የሚያበረታታቸው ሰውን የሚፈልጉት። ይህ ነው የሴት ባህሪ። ሴት ደህንነት እንዲሰማት ትፈልጋለች። ያን ደህንነት ደግሞ የተረጋጋና ትንሽ ነገር የማያናወጠው ሰው ብቻ ሊሰጣት እንደሚችል ታምናለች። ስለዚህ በአንተ መሳቧን በማይረባይ ስሜት መዋዠቅ አትጣው። የተረጋጋ ሁን፣ ፈሪና ሰበበኛ አትሁን።
የስሜት መዋዠቅ ከፍርሃትና ነገሮች ላይ ከማሳበብ እንደሚመጣ አስተውል። የተረጋጋን ወንድ ሴት በተመለከተች ጊዜ የሚጠብቃትና ከጥቃት የሚከላከልላት እንደሆነ ይሰማታል። ሶስተኛው ደግሞ ሴቶች ትቷቸው በሚሄድ ሰው ይሳባሉ። ምክንያቱም መተውና ለመፈለግ በጣም ከባዱ ፍርሃታቸው ነው። ሴቶቹን ከማጣት የተነሳ ስሜታቸው ስለሚጎዳ አንተን ላለማጣት ይጥራሉ። ሰዎች በተፈጥሯቸው ሊያጡት የሚችሉትን ነገር ያከብሩታል፣ ይጠነቀቁለታል። ወንድ ልጅ ሴትን ሲለማመጥ፣ ሲያባብል፣ ሲለምን ከተገኘ ጌሙን እዛ ጋር ተሸንፏል ማለት ነው። ባላጠፋው ነገር መለማመጥ መለመን የለበትም፣ ትቶ መሄድ እንጂ። ከተለማመጠ በሴት አይምሮ ውስጥ የሚሳለው እሱ እንደሚፈልጋት እሷ እንደማትፈልገው አድርጎ ነው። ትተሃት ከሄድክ ግን ምርጫ እንዳለ ትረዳለች። በሌሎችም እንደምትፈለግ ይገባታል። ውድ እንደሆንክም ታውቃለች፣ ታከብራለች። ስትንቅህ ካጠገቧ ራቅ። የዛን ሰዓት ይበልጥ ታከብራለች፣ ትፈልጋለች። ምክንያቱም ምርጫ እንዳለ ስለምታውቅ። አራተኛው ግብ ያለው ሰው ሁን። ይህ ትልቁ የሴት ድክመት ነው። ብዙዎች የወንድ መልክ ወይ ገንዘብ ብቻ ሴትን የሚስብ ይመስላቸዋል። ግን ይሄ ትልቅ ስህተት ነው። ነገር ግን ትክክለኛውና ሴቶች ሁሉ የሚንበረከኩለት ህልምና ግብ ያለው ሰውን ነው። ለግቡም ሲሰራ ሳዩት እኔም እዚህ ሰው እጅ ላይ ብሆን ለቃሉ ታማኝ ነው፣ ሁሌም ጥሩ ነገር አለው ብለው ያስባሉ። የምታስበው ወይም ግብህ ቢዝነስን መስራት ሊሆን ይችላል፣ የሆነ ሙያ መማር ሊሆን ይችላል። ምንም ይሁን ሴት አንተ ላይ ያንን የማሳካት ነገር ካየች በአንተ መሳቧን ማቆም አትችልም። ግብ ያለው ሰው ትኩረት፣ ስርዓትና ራሱን መቆጣጠር የሚችል እንደሆነ ስለምታውቅ በዛ ከመጠን በላይ ድብቁ አይምሮ ያስባል። የብዙ ወንዶች ችግር ግባቸው ሴቷ ትሆናለች። ከሁሉ ነገር በላይ አስበልጠው ያያታል። እሷም ያን ሰዓት እሷ ብቻ ላይ ትኩረት እንደምታደርግ ስታውቅ የዛን ሰዓት በአንተ መሳቧን ታቆማለች። ትኩረትህ ግብህ ላይ ስታደርግ ትልቁ ድክመቷን ታገኘዋለህ። ስለዚህ እሷ ላይ ትኩረትህን ከግብህ በኋላ አድርግ። አምስተኛው የሴቶች ድክመት ጥንካሬህን እንዲፈትኑ ተደርገው መሰራታቸው ነው። ብዙ ወንዶች ሴት ልጅ በየጊዜው በራሷ ሚዛን ላይ እየተቀመጠች ትመዝናለች፣ ጥንካሬህን ትፈትናለች። ይህ ፈተና በየቀኑ የምትፈትንህ አይደለም። ድንገት ግን ሐሳብህን ልታስቀይር ትሞክራለች። የዛን ሰዓት በአቋም ፈቀቅ ካለች ይህ ሰው ጠንካራ አይደለም፣ በሐሳቡ አይጸናም ትላለች። አውቃ ትንንሽ ግጭቶችን ትፈጥራለች። በዛ ሰዓት የተረጋጋ ሰው እንደሆንክና እንዳልሆንክ ትመለከታለች። ፍላጎት ያጣችም ለመምሰል ትሞክራለች። እዛ የምትረበሽ እንደሆነና እንዳልሆነ ትመለከታለች። ይህንን የምታደርገው አቋም ይሁን ሳታውቅ ደካማ ወንድን ከጠንካራው አጥርታ ለመለየት ነው። አብዛኞቹ ሴቶች ይህንን እንደሚያደርጉ ሁላ ያውቁ። የሚረበሽ ሐሳቡን የሚቀያየር በራሱ የማይተማመነው ወንድ ያወቀች ጊዜ በአንድ ጊዜ ከክብር ወደ ንቀት አይምሮ ይለወጣል። ስለዚህ በሴት ፈተና ሳትረበሽ እና ተረጋግተ ከተገኘ የትኛዋም ሴት በእጅ ወደቀች። ለፈተና ብላ ካንተ ብትሄድ አስለምናት። ስድስተኛው ፊት ስትነሳ ኮንፊደንስ ወይም በራስ መተማመን ካየች በቃ ትልቁ ድክመቷ ነው። በዛ ቅጽበት ውስጧ የሆነ ነገር ሲቀየር ታየዋለህ። ብዙ ወንዶች ፊት መነሳትን በጣም ይፈራሉ። ጥቂት በራሳቸው የሚተማመኑ ግን የፈለጉትን ያገኛሉ። ሴቶች ፊት የሚነሱት ሰው ምንም ካልመሰለው ይበልጡኑ ወደ ቀልድ ከቀየረው ወይ ስቆ ከተወው ይሄ የሚያሳየው ወንዱ ለራሱ በጣም ክብር ያለውና የማይናወጥ መሆኑን ነው። አብዛኛው ወንድ ፊት ሲነሳ በጣም ፍርሃት ውስጥ ይወድቃል። ምክንያቱም ምርጫ ያለው ስለማይመስለው። በራሱ የሚተማመን ወንድ ግን ምንም አይመስለውም። ምክንያቱም ለራሱ የሚገባውን ስለሚያውቅ። ሴት ፊት ስትነሳ አያሳስብህ። መልካም ቀን ብለሃት ሂድ፣ ሳቅ ብለህ ሌላም ወሬ አትጨምር። ቁልፉ ምን መሰለ? ፊት መነሳት ኢነርጂን አይቀንስብህ፣ አይስበርህ። ስለዚህ ፊት መነሳትን አትፍራ። ሰባተኛ ሴቶች በቀላሉ የማይገመትና የማይነበብ ወንድ ማንበብ ይወዳሉ። የሴቶች አይምሮ ቀላል ነገር አያስደስተውም። ከበድ ያለ ሐሳብ ማኘክ ይወዳል። ካለ ሐሳብ መቀመጥ አይችልም። ሴት በትክክል ምን እንደሚሰማ ካወቀች ጉጉቷን ካንተ ላይ ታነሳለች። እንደምትገምትህ ካልሆንክ እና ግራ የምታጋባ ከሆነ ያ ትልቁ ላንተ የመሸነፍ ድክመቷ ይሆናል። ለምሳሌ ከሴት ጋር ቴክስት ስትጻጻፍ ከመቅጽበት የምትመልስና ስሜትን በሙሉ የምትገልጽ ከሆነ ስላንተ በቀላሉ እያወቀች ከመጣች ትንቃለች። ብልህ ወንድ ግን ይህንን አያደርግም። ሁሉንም ለሷ አያሳውቅም። የሚነግራትን ነገር ይመርጥላታል። ዝም ብሎ ያገኘውን አያወራም። በቴክስት ሲያወራ ራሱ የተረጋጋና የሚገባትን መልስ ይመልሳል።
የሴት አይምሮ የተገረመበትን ነገር ስለሚወድ ቀስ በቀስ ራስን ግለጽ። ስምንተኛውና የመጨረሻው ፍላጎቱን የሚገዛ እንጂ ፍላጎትህ የሚገዛ ሆነ አትገኝ። ሴት ፍላጎቶቹን የሚቆጣጠር ወንድ ትልቅ ድክመቷ ነው። በችግር ጊዜዋ መፍትሄ ያለው እዚህ ወንድ ጋር እንደሆነ ስለምታውቅ ፍላጎቶቹና ስሜቶቹ የሚነዱት ወንድ ግን ራሱ ችግር ሆኖ ይታያታል። የቻናላችን ተከታታዮች እነዚህ ከ8ቱ ዘዴዎች ውስጥ ተግብራችሁ የምታውቁት ካለ ኮመንት ላይ አስቀምጡልን። መተግበር የምትፈልጉት ከሆነ እንዳስጠነቀቅናችሁ ከአንድ ሰው በላይ ላይ ይህንን ነገር እንዳትሞክሩት፣ ምክንያቱም የማትወጡበት ችግር ውስጥ ሊከታችሁ ስለሚችል። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ